ስምሽን እንዳልጠራ በድጋሚ እኮ በሰው አስላከልኝ። ማን? ባላበባው? አሁን ሁሌ ተደብቆ ይመጣና አንዴ በሬ ላይ አንዴ ደግሞ የተቀመጥኩበት ቦታ ላይ አበባና ደብዳቤ ያስቀምጦልኝ ይሄዳል። ግን ለምን እንደሚደበቀኝ አልገባኝ። እና አበባ ሻጭ ነው በፍቅርሽ ጠብ ያለው? አኑ አትቀልዳ። ያላችሁኝ ጓደኞች እኮ አንተና ማይ ናችሁ። ከቻልክ እንዴት እንደማገኘው አግዘኝ። እሺ ጽጌ፣ ፊቱን ሳያሳይ አበባና ደብዳቤ የሚያስቀምጥ ሰው እንዴት ብለን ነው የምናገኘው? ደግሞ እኮ የሚገርመው ውሌን ሁሌ ያውቃል። መከፋቴን፣ መደሰቴን፣ ሁሉንም ነገር በደብዳቤው ያበረታኛል። ስምሽን እንዳልጠራ ያቁብኛል ብዬ ጽጌረዳ አልኩሽ በአበባስ መስዬ። ዛሬ ደግሞ ማን ያስከፋብኝ? ሲመስለኝ ወድጄዋለሁ። እንዴ ያምሻል እንዴ? እንጂ መንፈሱን ሰው ሳታውቂ እንዴት ነው የምትወጂው? በቃ አኑ ወድጄዋለሁ። እንዴትም ብለን ፈልገን እናግኘው። በእናትህ አግዘኝ። ወይኔ ቆይ ፊቱን የማናውቀውን እንዴ ብለን ነው የምንፈልገው? ያ መዳም ደግሞ የት ሄዳ? ጽጌረዳ እጭ አንተ ነህ እንዴ? እና ማን ሊሆን ይችላል? ባላበባውን እየጠበቀች ነዋ። እንዴ አሁንም እዛው ላይ ነሽ እንዴ? አይገርምህም? ሙጭጭ አለችበት እኮ። የምርሽን ነው ጽጌ? ይኸውልሽ የማይፈልግሽን ሰው ስታሳጂ የሚፈልግሽን ሰው እንዳታጪሽ። እጭ ደሜን አታፍልጥ። ቆይ እናንተ ካልተረዳችሁኝ ማን ይረዳኛል? ቆይ እንዲህ ከምትጨነቂ እኔን ጠበቅ ብታረግኝ ይሻል። በቃ ፍታንተ። ይኸውልሽ ጽጌ፣ እኛ እኮ ሳናስብሽ ቀርተን እኮ አይደል። ፊቱን የማናውቀውን ሰው እንዴት ብለን ነው የምንፈልገው? እኔ አላውቅም። አሁን እኔን ደስተኛ የሚያደርገኝ ነገር እናንተ ከጎኔ ስላላችሁና የሱ ደብዳቤዎች ናቸው። ኧረ አይመጣውም ጽጌ። ብለን የማናውቀውን ሰው እንፈልግ እንዴ? ተውት በቃ። የምታስቡልኝ መስለኝ ነበር። እሺ ጽጌ እጭ አንተ ደግሞ ጨንቋት እያያት አይደል እንዴ? ይኸውልህ እኔ ባላበባውን አውቀዋለሁ። ምን? ማን ነው? እኔ ነኝ ባላበባው። ድሮም ካንተ ቁም ነገር መጠበቂ አመዳም። አኑ አንዴ ስማኛ። ምንድነው? ይኸውልህ ጽጌ ባላበባውን አታውቀው። እኔ ደግሞ ለሱ ያለኝን ስሜት ታውቀው የለ እናማ አንተን ስለምታምነ እንደምንም ብላ ሳምናት። ባላበባው እሱ ነው በላት። ከዛም በኋላ እሷን በባዶ ተስፋ ከምትሞላ የኔ ፍቅረኛ ትሆናለች ማለት ነው። በል አንተ ከሰሙ ብዙ ታወራለህ። አኑ ይሄ ፋሪው ነው ልጅ። ስምሽን እንዳልጠራ ያቁብኛል ብዬ ጽጌረዳ አልኩሽ። የኔ ጽጌረዳ ሲከፋሽ እኮ ማየት አልችልም። ታውቂ የለ እና ለምን ትከፊብኛለሽ? የመከፋትሽ ምክንያት እኔ ከሆንኩ ከአበባው ላይ አንድ ቅጠል ቀንጥሰሽ ጣይ። የኔ ጽጌረዳ አስደስትሻለሁ ብዬ አስከፋሽ? አንቺን በመከታተሌ ከተከፋሽ አሁንም አንድ ቅጠል ቀንጥሽ። አንቺን ባለማግኘቴ ከተከፋሽ ደግሞ ሁለት ቅጠል ቀንጥሰሽ ጣይ። አኑ ቆይ እስካሁን አንተ ነበርክ ባላበባው? ይኸውልህ ልጁ አንዴ ላስረዳ። ምንድነው የምታስረዳኝ? እኔ እንደምወዳት እያወቅ ያንን ሁላ ጊዜ ደብዳቤና አበባ ስትልክ የነበረው እኔን ከሷ ለማራቅ አስበህ እንደነበረ ነው? እንደዛ አስቤ አይደለም ጆ፣ ተረዳኝ። በምንም አይነት ሁኔታ ሁለታችሁንም ማጣት ስለማልፈልግ ነው። ለዛ ነው እንደ ሕፃን ልጅ ድብብቆች ስትጫወት የነበረው። ቆይ ይሄን ሁላ ድራማ መስራት ለምን አስፈለገ? በግልጽ ተወልኝ አትለኝም?
ነው ወይስ ከኔ ጋር ያልፈታው ችግር አለ? አዎ ጽጌን ወዳታለሁ ከምንምና ከማንም በላይ። እሷ ስታዝም ማየት አልፈልግም። አረ ታዲያ ለምንድን ነው እንደዛ ስትሰቃይ ዝም ያልካት? ለምንድን ነው እሷ ከፍቷት ማየት ካልቻልክ እንደዛ አንተን ፍለጋ ስትሰቃይ እኔ ነኝ ያላልካት? እሱ ማድረግ አልቻልኩ እኮ። ለምንድን ነው ማትችለው? ተናገር። ለምንድን ነው ማትችለው? የእሷ ስቃይ ያስደስታል ማለት ነው? በቃ ቶንጁ ታዲያ ምን አስበህ ነው አበባና ደብዳቤውን እየላክህ ስትጫወትባት የነበረው? ትሰማኛለህ ጆ? እኔ ልቦ አኑ ትሰማኛለህ ጆ? እኔ ልቦ አኑ ቆይ ምን ሆናችሁ ነው ዛሬ ደግሞ የምትጨቃጨቁት? አይ ምንም። ይኸውልሽ ጽጌ፣ ቆይ የምንሄድበት ቦታ ልሽ ጽጌ መጣን። ይኸውልህ ጆ ሁሉንም ነገር በኋላ አስረዳሃለሁ። እስከዛው ግን ስለኔ ምንም ነገር እንዳትላት። ጥሩ እስፓታችን ጋር ጠብቃለሁ። ለዚህ ድብብቆሽህ ጥሩ የሆነ ማብራሪያ እፈልጋለሁ። ቆይ ምን ሆናችሁ ነው? ጆ ደግሞ ወዴት እየሄደ ነው? የሆነ ስራ ነበረው። አብራችሁ ልትሄዱ ነበር እንዴ? ደግሞ ምን ሆነ ነው? ፊት እኮ ልክ አይደለም። አይ መስሎሽ ይሆናል። በቃ እንሂድ። ስምሽ እንዳልጠራ ያቁብኛል ብዬ አሁን የተፈጠረው ልንገርህ። ሄሎ ዶክተር። እንዴት ነህ አኑ? አሎ ዶክተር፣ በሰላም ነው? ድምጽህ ልክ አይደለም። ይኸውልህ አኑ የምርመራ ውጤት ደርሶኝ ነበር። ምንድነው እሱ? ችግር አለ እንዴ ዶክተር? በጣም አዝናለሁ አኑ። ውጤቱ ላስት ስቴጅ ካንሰር እንዳለብህ ነው የሚያሳየው። ምን? ቆይ ምን ሆነህ ነው እስካሁን ያልነገርከኝ? ምን ብዬ ነው የምነግርህ ጆ? ለሞት 2 ወር እንደቀረኝ ነው የምነግርህ? ከራሴ ጋር ታግዬ እንደምስቅ ነው የምነግርህ? እመነኛ ነው ምንም አትሆንም። እሱ ፈጣሪ ነው እንዴ ቀን የሚሰጠ። አይዞሽ ምንም አትሆንም። ተወኝ። ይሄ ጻፈልኝ ድሌ ነው ጆ። ይሄን ነገር ግን ጽጌ ማወቅ የለባትም። በህይወቷ በጣም ብዙ ስቃይ አይታለች። ከዚህ በኋላ ደስተኛ ሆና መኖር አለባት። አንተ ምን ሆነሃል? በዚህ ሁኔታ ውስጥም ሆነ ስለሷ ነው የምትጨነቀው? ይኸውልህ ጆ፣ ጽጌ በጣም ምስኪን ልጅ ናት ታውቃለህ። የእንጀራ አባቷ እንኳ ምን ያህል እንደሚያሰቃያት ሁለታችንም እናውቃለን። በቃ እሷ ደስተኛ ሆና አይቻት መሞት ነው የሚፈልገው። በቃ ሃኑ እባክህ በቃ ስለመሞት አታውራ። አንተም ደህና ትሆናለህ፣ ከእሷ ጋር ደስተኛ ሆናችሁ ትኖራላችሁ። እባክህ ስለመሞት አታውራ። ጆ ስማኝ፣ እኔ ጓደኛ አይደለሁ? አዎ። አንድ ነገር ብጠይቅህ ታደርግልኛለህ? እሺ ምን ላድርግልህ? የፈለግከውን አድርግ በለኝ። በመንገዴ ላይ ቢጎልም ከቶ እምነቴ ባንቺ ፍቅር ጽጌ መቼም ቢሆን እኔ ባላባው መሆኔን እንዳታውቅ እና ደግሞ እሷን አግብተህ ደስተኛ አድርጋት። እንዴ ምን እያልከኝ እንደሆነ ግን ታውቀዋል አኑ። እኔንም በጭራሽ አላረግም። እውነተኛ ጓደኛ ከሆንክና እኔ በሰላም እንድሞት ከፈለክ ይሄን ብቻ አድርግልኝ አኑ። በቃ ሀቁ ምንም አትሆንም አልኩ አይደል እንዴ? እኔ ሌላ ቦታ ወስጄ አሳክምሃለሁ። ምንም አትሆንም። እባክህ ጆሽ በለኝ እባክህ። ሳልሰስት ሆኜ በፍቅር